ادع إلى سبيل ربك بالحكمة والموعظة الحسنة وجادلهم بالتي هي أحسن إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين، أما بعد. قال العلامة ابن عثيمين رحمه الله تعالى في كتابه وفي شرحه لأصول الستة: لفظ الجلالة علم على الباري جل وعلا، وهو الاسم الذي تتبعه جميع الأسماء، حتى إنه في قوله تعالى: كتاب أنزلناه إليك لتخرج الناس من الظلمات إلى النور بإذن ربهم إلى صراط العزيز الحميد، الله الذي له ما في السماوات وما في الأرض. لفظ الجلالة قوله الله يتسنيه مالتنا، قوله الله قالوا بهلا الله يتسنيه هنا نقر እንግዲህ ቢስሚላህ ብለናልና አላህ የተሰኘ ንግግር አለ። ከዚህ በፊት ቀደም ሲል የተማማርነው ቢስሚ እስከሚለው ድረስ ብቻና ብቻ ነበር። ምን እንደተፈለገበት ቢስሚ በሚለው ተነጋግረናል። طيب አላህ የተሰኘው ደግሞ ቢስሚላህ እሱን ያብራሩ ስለሆነ قوله الله የተሰኘ ሆነው ንግግሩ የሼክ መሐመድ ብን አብዱል ወሃብ ንግግር ለፍዙል ጀላለቲ ብለዋሉ። ለፍዙል ጀላላህ ልቅና ላይ ጠቋሚ ሆነው ቃል አሉ። አላህ የተሰኘው ለፍዙል ጀላላህ የተሰኘ የሆነ ስም ተሰጥቶታል። በዚህ ነው የሚታወቀው ማለት ነው። ይህ መገለጫና በዚህ እንዲታወቅ የሚያሳውቁ የሆነ ስያሜ ተሰጥቶታል ማለት ነው። ለፍዙል ጀላላ ከተባለ አላህ የሚለው ስም መሆኑ ይታወቃል። ከዚያ ውጭ ያሉ የሆኑ የአላህ ሱብሓነሁ ወተዓላ ስሞች ግን ለፍዙል ጀላላ እንላቸውም። ለምሳሌ አርረህማን፣ አርረሂም፣ አልዓዚም፣ አልቀዲር፣ አልዓሊ የመሳሰሉትን የአላህ ሱብሓነሁ ወተዓላ ስሞች ለፍዙል ጀላላ አንልም። ለፍዙል ጀላላ የልቅና ቃል የተሰኘ የሆነው ስያሜ የተሰጠው አላህ ለተሰኘ ለሆኑ ስም ብቻና ብቻ ነው ማለት ነው። በዚህ እናውቀዋለን። ለፍዙል ጀላላ የተሰኘው ልቅና ላይ ጠቋሚ የሆነው ቃል አላህ የተሰኘው ዓለም ብሎ ማለት በውል የሚታወቅ የሆነ አካል ላይ የሚጠቁም ማለት ነው። ዓለም ብሎ ማለት በውል የሚታወቅ የሆነ አካል ላይ የሚጠቁም ማለት ነው። ዓለም ከዚህ በፊት ተማምረናል። ይህንን ነህው በምንማርበት ጊዜ ማለት ነው። العلم هو الذي يدل على شيء معين بدون واسطة ያለምንም ጣልቃ ገብ ራሱ ማለት ነው። በውል የሚታወቅ የሆነ አካል ላይ የሚጠቁም ከሆነ ዓለም ይባላል። እስም ዓለም እያልን አሳልፈናል። ለፍዙል ጀላለቲ ዓለሙን በውል የሚታወቅ የሆነ አካል ላይ የሚጠቁም ነው። አለል ባሪ እሱም ደግሞ በአላህ ሱብሓነሁ ወተዓላ ላይ በፈጣሪ ላይ ነው። አለል ባሪ አልባሪ ብሎ ማለት ፈጣሪ ማለት ነው። ፍጥራኖችን ካልነበሩበት ያስገኝ የሆነ አስገኝ ማለት ነው አልባሪ ብሎ ማለት። ስለዚህ በአላህ ሱብሓነሁ ወተዓላ ላይ ፈጣሪ በሆነው አስገኝ በሆነው አምላክ ላይ የሚጠቁም የሆነ የውል ስም ነው ማለት ነው። አላህ የተሰኘው ዓለም ነው። ጀለ ወዐላ ጀለ የላቀና ወዐላ ከፍ ባለ በሆነው አምላክ በአላህ ሱብሓነሁ ወተዓላ ላይ ፈጣሪ በሆነ አስገኝ በሆነው አምላክ ላይ በውል የውል ስም ሆኖ በሱ ላይ የሚጠቁም ነው። وهو الاسم ስም ደግሞ ስም ነው። ለፍዙል ጀላላህ አላህ የተሰኘው الذي ያ ስም ነው ተትበዑሁ የምትከተለው የሆነ ወይም የሚከተሉት የሆነ ጀሚዑል አስማ አጠቃላይ ስሞች በሙሉ ማለት ነው። አጠቃላይ ስሞች በሙሉ ሲባል የአላህ ሱብሓነሁ ወተዓላ ስሞች በሙሉ የሚከተሉት አላህ ከተባለ አላህ የአላህ ሱብሓነሁ ወተዓላ ስሞች በምናነሳ ጊዜ አላህ በምንልበት ጊዜ ማንኛውም ተራ ዓሚ የሆነ አካል ምንም ነገር ስለ ዒልሙ ሸሪዓ የማያውቅ የሆነ አካል አላህ ብለን ካልን ያውቃል። ነገር ግን አርረሂም ብለን ብንል ማለት ነው ከአላህ ስም የአላህ ስም መሆኑን ላያውቅ ይችላል። አርረሂም የተሰኘውን አርረህማን የተሰኘውን በመቀጠልም ደግሞ ሌሎችንም ስሞችን አልዓሊ አልቀዲር ብለን በምንልበት ጊዜ የአላህ ሱብሓነሁ ወተዓላ ስም መሆኑን ላያውቅ ይችላል። አላህ ግን ከተባለ ማንኛውም አካል ያውቃል። ሐታ ካፊሮች ራሱ አላህ በምንልበት ጊዜ ያውቃሉ። አርረህማን ወይም ደግሞ አልቀዲር ብለን በምንልበት ጊዜ ላያውቁ ይችላሉ። ከዚህ አንጻር ነው ተትበዑሁ የተባለው የሚከተሉት የሆነ ጀሚዑል አስማ አጠቃላይ የአላህ ሱብሓነሁ ወተዓላ ስሞች በሙሉ የሚከተሉት የሆነ እሱ ይበልጥ ታዋቂ ከመሆኑ አንጻር ሌሎቹ ማለት ነው ይከተሉታል ማለት ነው። አሁን በተወሳው በሆነው ሐይፊያና እንዲሁም ደግሞ ሁኔታ መሰረት ማለት ነው። حتى إنه في قوله تعالى حتى እንኳን ማለት ነው إنه እሱ ይህ አላህ የተሰኘው ለፍዙ الجلالة في قوله تعالى بالله سبحانه وتعالى ንግግር ውስጥ ራሱ ኪታቡን ያው ሌሎቹ ስሞች የአላህ Subhanahu Wa Ta'ala ስሞች ተከትለውታል ነው።
በዋናነት እሱ መሪ ሆኖ ማለት ነው። ኪታቡን አንዘልናሁ ኢለይከ ሊቱኽሪጀ ናሰ ሚነ ዙሉማቲ ኢለ ኑር። ይህ ኪታብ ነው ብሎ ይላል ረቡና ጀለ ፊዑላህ። የፈለገውን በዚህ አልቁርአን ነው። አንዘልናሁ ያወረድነው የሆነ ኪታብ ነው ይላል ቁርአንን። ኢለይከ ወደ አንተ ያ ሙሐመድ ለምን ዓላማ? ሊቱኽሪጀ ናስ ሰዎችን ታወጣ ዘንድ ነው። ሚነ ዙሉማቲ ከድቅድቅ ጨለማ ኢለ ኑሪ ወደ ብርሃናማው መንገድ ታወጣቸው ዘንድ ነው። ይህ ብሎ ማለት ከድቅድቅ ጨለማ ከሆነው ሽርክ ወደ ብርሃናማ ወደ ሆነው ተውሂድ ታወጣቸው ዘንድ ነው በቁርአን። ምክንያቱም ስለዚህ ጉዳይ የሚያትተውና የሚያወራው ቁርአን ነውና ማለት ነው። ቢኢዝኒ ረቢሂም የምታወጣቸውም ደግሞ በፈጣሪያቸው ፍቃድ ነው። በአላህ ሱብሓነሁ ወተዓላ ይሁንታዊ ፍቃድ አላሁ ሱብሓነሁ ወተዓላ ሲፈቅድ ነው ከድቅድቁ ጨለማ ወደ ብርሃናማ ወደ ሆነው ጎዳና መምጣት የሚችለው ከአላህ ሱብሓነሁ ወተዓላ ፍቃድ በኋላ ነው ማንኛውም አካል ማለት ነው። እና ረቡና ጀለ ፊዑላህ ሂዳየቱ ተውፊቅ የተሰኘውን ሂዳያ ካለገሰን ማለት ነው ማንም አካል በራሱ ብቻና ብቻ ቢሂዳየቲ ጠይብ ማን ነው በአልቁድራ ወይም ደግሞ አልኢስቲጣአ ቀብለ አልፊዕል በተሰጠው በሆነው ማለት ነው። ኢስቲጣአ ብቻውን ሊቀና አይችልም። የግድ ኢስቲጣአ መዐል ፊዕል ተውፊቁላሂ ሱብሓነሁ ወተዓላ መገኘት አለበት። ሸይኹል ኢስላም ተይሚያ ረሂመሁላህ እንዳስቀመጠው ማለት ነው። ናም ኢለ ኑሪ ቢኢዝኒ ረቢሂም በፈጣሪያቸው ፍቃድ ኢላ ሲራጢል ዐዚዚል ሐሚድ የምታወጣቸውም ደግሞ ኢላ ሲራጢ ወደ ጎዳናና መንገድ አልዐዚዚል ሐሚድ አሸናፊና ምስጉን ወደ ሆነው አምላክ ወደ አላህ ሱብሓነሁ ወተዓላ ጎዳናና መንገድ በአላህ ሱብሓነሁ ወተዓላ ፍቃድ በሱም በቁርአን ታወጣቸው ዘንድ አላሁ ሱብሓነሁ ወተዓላ ይህን ኪታብ ይህን ቁርአን አውርዷል ወደ አንተ ይላል ረቡና ጀለ ፊዑላህ። እንግዲህ ቀደም ሲል የተወሱት የሆኑት ስሞች አልዐዚዝ አልሐሚድ የተሰኙት የአላህ ሱብሓነሁ ወተዓላ ስሞች ናቸውና አላሂ አልዐዚዝ አልሐሚድ ብሎ ማለት ማን ነው? አላሁ ሱብሓነሁ ወተዓላ ነው። ስለዚህ አላህ የተሰኘው የአላህ ሱብሓነሁ ወተዓላ ስም ይታወቃል ማለት ነው። ግልጽና ግልጽ የሆነ ስም ነው። ማንኛውም አካል ስለሚያውቀው አልዐዚዝ አልሐሚድ ብሎ ዝም አላለም። ከዚያም አስከትሎ አላሁ ሱብሓነሁ ወተዓላ ነው እሱም ቢማዕና ወደሱ ጎዳናና መንገድ የምታወጣበት የሆነው አምላክም ደግሞ አላህ ነው። አልዐዚዝ አልሐሚድ በመባል የተገለጸውና በዚህ ስያሜ ማለት ነው የተሰየመው አላህ ነው። አለዚ ያ ነው እሱም ለሁ ማ ፊ ሰማዋቲ ወማ ፊል አርዲ ለሱ በሰማያት ውስጥ ያለ የሆነ ነገር በሙሉ የተገባው የሆነና ወይም በሱ ቁጥጥር ስር ያለ የሆነ አምላክ ማለት ነው። በቁጥጥር ስር ያለ የሆነ አምላክ ነው። ወማ ፊል አርዲ በምድር ውስጥ ያለ የሆነ ነገር በሙሉ በሱ ቁጥጥር ስር ያለ የሆነ አምላክ ነው አላሁ ሱብሓነሁ ወተዓላ ብሎ ማለት። ስለዚህ አልዐዚዝ አልሐሚድ አላህ የተሰኘውን ለፍዙል ጀላላን ተከትለዋል ማለት ፈልገው ነው ኢብኑ ዑሰይሚን ረሂመሁላሁ ተዓላ። ምክንያቱም አልዐዚዝ አልሐሚድ አላህ የተሰኘው አጥፍ በያን ነው ማለት ነው። እዚህ ቦታ ላይ አጥፍ በያን ነው የሚሆነው አላህ እንጂ ናዕት አይደለም። አልዐዚዝ አልሐሚድ ለተሰኘው ናዕትና መገለጫ ሲፋ ሳይሆን ማለት ነው አላህ አጥፉል በያን ነው። ይበልጥ ማለት የሚያብራራልን ግልጽ የሚያደርግልን አልዐዚዝ አልሐሚድ የተሰኙትን አላህ። ስለዚህ አልዐዚዝ አልሐሚድ የአላህ ሱብሓነሁ ወተዓላ ስሞች መሆናቸውን ይበልጥ ያብራራልን ማን ነው? አላህ የተሰኘው ለፍዙል ጀላላ ይሆናል ማለት ነው። ላ ነቁሉ ኢነ ለፍዘል ጀላለቲ ላ ነቁሉ ብለን አንልም አሉ። ኢነ ለፍዘል ጀላላ የተሰኘው ልቅና ላይ ጠቋሚ የሆነው ቃል አላህ በቅንፍ አድርገው አላህ የተሰኘው ለፍዙል ጀላላ ሲፈቱን ሲፋ ነው ብለን አንልም ብለዋሉ። በል ነቁል ይልቁንስ እንላለን ሂየ ዐጥፉ በያኒን እሷ ዐጥፍ በያን ናት። ከዚህ በፊት ነሕው